ቤተሰብ ዛሬ ባክ ዴይ ነው። ዛሬ ባክ እንሰራለን። አሪፍ የሆኑ ስቴፖችን አብረን እናያለን። እሺ 20 ጊዜ ባክ እያደረግን እናሟሙቃለን። የጀርባ ስንሰራ ሞር ትከሻችን አንድን ስለሚያደርግ ክብደቱ ዳላይ ፎከስ እናደርጋለን። ሪፒቲሽኑን እናንተ ክብደታችሁን ኮንትሮል በምታደርጉት ልክ ሁሌም እንደምነግራችሁ ቁጥሩ ላይ ትኩረት የምታደርጉት ለምንድን ነው? ዛሬ ላይ የምትሰሩት ነገ ደግሞ አፕዴት ያደረጋችሁ ቁጥሩን እየጨመራችሁ ስትሰሩ ሞር ነው የመሸከም አቅማችሁ ከፍ እያለ ይመጣል ማለት ነው። ብዙ ጊዜ ክብደቱን እኛ ኮንትሮል ማድረግ አለብን። ክብደቱን እኛ ኮንትሮል ማድረግ የለበትም። ከዛ በሚቻላችሁ መጠን የራሳችሁን ክብደት ኮንትሮል ለማድረግ መሞከር አለባችሁ። ይሄን 4 ጊዜ 12 13 14 15 እያደረግን 4 ሴት 12 ሴት ከሆነ አንድ ሪፒቲሽን 4 ሪፒቲሽን 12 ሴት እያደረግን እንሰራለን። አራት ዙር ነው የምንሰራው። እያንዳንዱ ዙር ላይ የመጀመሪያው ዙር ላይ 12 ቀጣይ 13 ቀጣይ 14 ቀጣይ 15 ያደረገን 4 ሪፒቲሽን እንጨርሳለን ማለት ነው። ይሄኛውንም በምትችሉት ልክ ሪፒቲሽኑን እንደፈለጋችሁ ማድረግ ትችላላችሁ። ክብደቱን ከእናንተ ጋር ኮንትሮል በማድረግ በምትቋቋሙት ልክ ማድረግ ትችላላችሁ። ሪፒቲሽኑን ቅድም እንደነገርኳችሁ 4-5 ሴት ማድረግ ትችላላችሁ። እያንዳንዱ ሪፒቲሽን ላይ ደግሞ መጨመር ወር መቀነስ እንደየአቅማችሁ። ኪሎም ምሳሌ ወደ 36 ነው። ቀጣይ ጨመርን ደግሞ ስቴፕ እናያለን ማለት ነው። ሁለት ምርጥ የተባሉትን የባክ ስቴፕ ገብተናል። አሁን ደግሞ ሶስተኛውን እንገባለን። ሶስተኛው ተለቅ ያለ ክብደት ወር ባርበል በመያዝ አንድ መግባት አንድ መነሳት፣ አንድ መግባት አንድ መነሳት አሪፍ ጊዜ ይኖረናል። እሺ የኛውንም ስቴፕ የምንሰራው አንድ እየገባን አንድ እየወጣን እንሰራለን። ክብደቱን በእናንተ ልክ ብታደርጉት ሞር ይመረጣል። የኦልሞስት ወደ 70-80 ኪሎ ነው። አብረን እንቀጥል። እዚህኛው ስቴፕ አንድ ወደ ውስጥ እንገባለን፣ እናነሳለን።
ሪፒቲሽኑ እናንተ እንደተመቻችሁ በራሳችሁ ክብደት ልክ ብታረጉ ሞር ይመረጣል። ቤተሰብ አራተኛው ስቴፕ ላይ ደርሰናል። በዚህኛው ስቴፕ ደግሞ ሞር ኮንሰንትሬት ሞር ፎከስ ደግሞ አድርገን እንሰራው የኛዛችን እንደዚህ ምናምን ሳይሆን እንዲቀጥ አድርገን እንዲገባለን እንዲ ሳይሆን እንዲ ሪፒቲሽኑ እናንተ በፈለጋችሁ ልክ ማለት ትችላላችሁ። ኦልሞስት ወደ እኔ በ54 ኬጂ ነው የጀመርኩት። እናንተ እዛ ላይ መጨመር ወር መቀነስ ትችላላችሁ። ሞር እስኪሰማችሁ ድረስ የምትሰሩበት ቦታ ለምሳሌ ዛሬ ስራ ያለነው ባክ ነው። ባካችን ሙሉ በደንብ እንዲሰማው አድርገን መስራት አለብን። ኦልሞስት ለምሳሌ ባይሴፕስ እንሰራ ከሆነ ባይሴፕሳችን ሞር እዛ ጋር ክብደቱ ሊታወቀን ይገባል። ትራይሴፕስም እንደዛው፣ ሾልደርም እንደዛው። ዛሬ ደግሞ ባክ ያደረግን ስለሆነ ባክ ላይ እስኪሰማን ድረስ በተቻለን መጠን ሎዱን መጨመር እንችላለን ማለት ነው። ሪፒቲሽኑ እናንተ በተመቻችሁ እኔ 4 ሪፒቲሽን አደርጋለሁ። ሴቱ ማለት የሴቱ 4 ሴት ሪፒቲሽን ደግሞ በምችለው ልክ አደርገዋለሁ ማለት ነው። ጋይስ ዛሬ ክሬዚ የሆነ ባክዲያችን ይሄን ይመስል ነበር። አንድ የመጨረሻ ስቴፕ ይቀራል። እስካሁን 4 ኤክሰርሳይዝ ገብተናል። ያ 5ኛው ነው። እግራችንን አሮ እናደርጋለን። አዲስ ሴንተር ላይ እንቆማለን። ዙር 4 ዙር እናደርገውና ድግሞሹን ደግሞ 12 13 14 15 አድርገን እንቀጥለዋለን ማለት ነው። ምርጥ የሆነ ባክዲያችን ይሄን ይመስል ነበር። ቤተሰብ የዛሬው 5ቱ ኤክሰርሳይዛችን ይሄን ይመስል ነበር። ቻናሌን ሰብስክራይብ በማድረግ ተተባበሩ ያላችሁ ይሰውረባችሁ። ሳሚ ጎቴ ዩቲዩብ ቻናል ቲክታክ አካውንት ላይ ሪች ማድረግ ትችላላችሁ። እኔ ቲክታክ ላይ ሳሙኤል ጎቴ በሚለው አካውንት እገኛለሁ። ስለነበረን ቆይታ አመሰግናለሁ። ባይ